ሰላም ጤና ይስጥልኝ ውድና የተከበራችሁ የርችቱብ ቻናል ቤተሰቦቼ እንዴት ናችሁልኝ? ሰላም ናችሁ ሆይ? እኔ ጋር ፈጣሪ ይመስገን ሁሉ ሰላም ነው። ዛሬ ደግሞ በአዲስ ስራ መጥቻላችኋለሁ። እሱ ምንድነው? ሩዝ በሐሙስ በስጋ አሰራር ነው፣ ወይም ሩዝ በክክ ባተር ክክ ማለት ነው። ይህን አሰራር ነው። እስከ መጨረሻ ድረስ አብራችሁ ይቆዩ እላለሁ። ሩዝን ለመስራት የሚያስፈልገኝን ስጋ በዚህ መልኩ አዘጋጅቻለሁ ማለት ነው። በረዶ ቤት ስለነበረ ትንሽ አልለቀቀም። ይሄን ከዛ ከማበስልበት ድስት አደርገዋለሁ ማለት ነው። በዚህ መልኩ ካረኩ በኋላ አንድ ሽንኩርት ልጬ ሳልከተፍ እንደዚሁ አደርግበታለሁ። ከዛ የሚበቃውን ያህል ውሃ እጨምራለሁ ማለት ነው። እዚህ ጋር ደግሞ የሾርባ ቅመም ወይም ሾርባ ሀብ ስንሰራ የምናደርገው ቅመም ደረቅ ቅመም ነው። ወረቃ ቃር፣ ቅርንፉድ፣ ሄል፣ ድንብላል፣ ያልተፈጨ ቁንዶ በርበሬ ፍሬ፣ ሁሉም ከሙን፣ ሁሉም ባህራቶች አሉበት። ያኔ ለሾርባ የምንጠቀመው ቅመም እዚህ ጋር አንድ ስር በደንብ ስር አድርገን እንዳይፈታ አድርገን እንጨምርበታለን። በጣም ቆንጆ የሆነ ጣዕምና ቃና ነው የሚኖረው ማለት ነው። ከዛ እንደዚህ ከጨመርን በኋላ ውሃችን እንደዚህ ሲፈላ ከላይ የሚያወጣው ከላይ ያለውን አረፋ በዚህ መልኩ እናነሳዋለን ማለት ነው። በኋላ መረቁ ጥርት እንድልልን እዚህ ጋር አረፋው ሲመጣ በጣም ሳይፈላ መፍላት ሲጀምር ቆንጆ አድርገን አረፋውን እናነሳዋለን። ከዛ እንደዚህ ጽድት እስኪል ድረስ ውሃውን ካነሳ ነው በኋላ እንገጥመዋለን ማለት ነው። እንደዚህ ግጥም አድርገን ከ25 ደቂቃ እስከ 20 ደቂቃ ድረስ ያኔ አንዳንድ ስጋ ቶሎ የሚበስላል፣ ቶሎ ደግሞ ትንሽ ቆየት የሚል አለ። እኔ አሁን 25 ደቂቃ ነው የማስቀምጠው በዚህ ድስት ማለት ነው። ከዛ የሚያስፈልገኝን ሩዝ በዚህ መልኩ ጨምርና ቆንጆ አድርጌ አጥቤ ዘፈዝፈዋለሁ ማለት ነው። ለ15 ደቂቃ ለግማሽ ሰዓት ራሱ ሩዝ ብዘፈዝፉት በጣም ምርጥ ነው የሚሆነው። የተዘፈዘፈ ሩዝ እና ያልተዘፈዘፈ ሩዝ የተለያየ ልዩነት አለው ማለት ነው። እና ሩዝ በጣም ስዘፈዝፉት ቆንጆ ነው የሚሆነው። በውሃ እንደዚህ ግማሽ ሰዓት ቢቻል ግማሽ ሰዓት፣ ካልተቻለ ደግሞ 15 ደቂቃ 20 ደቂቃ ብዘፈዝፉት በጣም ምርጥ ሩዝ ነው የሚሆነው። የሆነ ፍትፍት ያለ የሚያምር ሩዝ ነው የሚሆንላችሁ ማለት ነው። እኔ በዚህ መልኩ ውሃው ጽድት እስኪል ድረስ አጥቤ ጨርሼ ውሃውን እንደዚህ ኮለል ብሏን ከዛ እዘፈዝፈዋለሁ ስጋዬ እስኪበስል ድረስ ይሄ እተዋለሁ ማለት ነው። እዚህ ጋር ደግሞ አተር ክክ ነው የበሰለ ነበረኝና የበሰለ ነው የተጠቀምኩት። የበሰለ ከሌላችሁ ያልበሰለውን መቀቀል ትችላላችሁ ማለት ነው። እኔ ጋር የተዘጋጀ የበሰለ ነበረኝ፣ ለዛ ነው እዚህ ጋር ያቀረብኩ ማለት ነው። እዚህ ደግሞ ሰላጣ የሚበላበት ሩዙ የሚበላበት ሰላጣ ነው የማዘጋጀው። ስጋዬ እስኪበስል ድረስ ሰላጣዬን በዚህ መልኩ አዘጋጃለሁ። ሰላጣዬን ለማዘጋጀት የተጠቀምኳቸው የተፈጨ ሰሊጥ ወይም ጠሂና አይሉታን፣ አንድ ኪያር፣ ጨው፣ የተፈጨ የቁንዶ በርበሬ እና ከል አስወት ናቸው የተጠቀምኳቸው ማለት ነው። እዚህ ጋር መፈጭበት ጋር ጠሂናዬን አረጋለሁ ወይም ሰሊጤን ጨምራለሁ ማለት ነው። ከዛ የቁንዶ በርበሬ ፓውደሬን ጨምራለሁ። ከል አስወት ሳይበዛ ትንሽ ጨምራለሁ፣ ምክንያቱም ይሄን ስናረግበት ውፍር ነው የሚለው። እዚህ ጋር ጨው ጨምራለሁ። ጨው እየቀመሳችሁ ማድረግ ትቻላል እንዳይበዛባችሁ። ከዛ ደግሞ ውሃ ጨምሬያለሁ፣ ግማሽ ብርጭቆ ማለት ነው። ውሃም ያኔ የሚወፍር ከሆነ ጨምራለሁኝ፣
ከበቃው ችግር የለም። ትንሽ ቀጠን በጣም መወፈር የለበትም። ቀጠን እስኪል ድረስ የሚያስፈልገውን ውሃ ጨምራለሁ ማለት ነው። ኪያሬን ደግሞ በዚህ መልኩ በሽሬ ወይም ፈቅፍቄ ነው የሚባለው በሽሬ በዚህ መልኩ አዘጋጅቼዋለሁኝ። ከዛ የፈጨሁትን ሰሊጤን በዚህ መልኩ ጨምራለሁ። እነዚህ ከጨመርኩት በኋላ በደንብ አድርጌ አዋህደዋለሁኝ ማለት ነው። ይህን ይመስላል ሰላጣዬ። እንደዚህ አድርጌ አዋህጀዋለሁኝ። እዚህ ጋር ስጋዬ በስሎልኛል ማለት ነው። በዚህ መልኩ እንደዚህ ሆኖ ቆንጆ ሆኖ ብስል ብሎልኛል። ምክንያቱም ሩዙ ጋር ብዙም 10 ደቂቃ ወይ 8 ደቂቃ ስለሆነ የሚቆየው በደንብ መጀመሪያ መብሰል አለበት። ከዛ ከበሰለ በኋላ እዚህ ሌላ ድስት ላይ አደርገዋለሁኝ። ምክንያቱም ያኛው ድስት ከስር አጥንት ምናምን ስለሚኖረው ማጥለል ስለምፈልግ እዛው ላይ አልጨምርም። በሌላ ድስት ስጋውን አወጣና መረቁንም አጥልሌ ከዛ ነው ሩዝ የምጨምረው ማለት ነው። ከዛ መረቄን በዚህ መልኩ አጠለዋለሁ። አንዳንድ ትንንሽ አጥንቶች ምናምን ካሉ እንትን እንዳይሉኝ እንደዚህ አድርጌ አጠለዋለሁ። ሩዝም በዚህ መልኩ ነክሬ ያስቀመጥኩትን ሩዝ አጠለውና እንደዚህ አድርጌ ቆንጆ አድርጌ ውሃውን እስኪጨርስ ድረስ በደንብ አድርጌ አጠነፍፈዋለሁኝ። ያው ካሜራው እንዳይረዝምባችሁ ብዬ ነው አጠራጠር የማደርገው እንጂ በደንብ አድርጌ ውሃውን አጥልሌዋለሁ ማለት ነው። ከጠልልኩ በኋላ ስጋዬ ላይ ከላይ እንደዚህ ጨምረዋለሁኝ። እንደዚህ ትንሽ ፈቅፈቅ ሲልልኝ እዚህ ጋር ያዘጋጀሁትን ያተርክክ ወይም ሐሞስ ይሉታል አረቦቹ፣ እሱን ከላይ ጨምራለሁኝ። ያተርክኬ በስሏል። መጀመሪያ ስለበሰለ ነው ሩዙ ጋር ብሬ ያልጨመርኩት ማለት ነው። በጣም ብስል ስላለ ከላይ ነው የምጨምረው እንደዚህ። ሩዙና ሐሙስ እኩል ስለማይበስል መጀመሪያ ሐሙሳችንን የብቻ ነው የምናበስለው። እኔ ጋር ግን አሁን የጨመርኩት በስሎ የተዘጋጀ ስለነበረ ነው። ያልበሰለ አተርክክ ከሆነ የብቻው እናበስለዋለን፣ ትንሽ ሰዓት ስለሚወስድ ማለት ነው። ከዛም በኋላ መጨረሻ ሩዛችን ጋር እናቀላቅለዋለን ማለት ነው። እንደዚህ አድርጌ ሐሙሴን ቆንጆ አድርጌ ጨምሬዋለሁ ማለት ነው። ከዛ ገስቲር ሽፍና አድርጌ የተወሰነ ደቂቃ እተወዋለሁ፣ አንድ 7-8 ደቂቃ። ከዛ በኋላ እንደዚህ ሆኖ ቆንጆ ሆኖ የሚያምር ሆኖ በስሎልኛል ማለት ነው። እሳታችሁን ቅንስ አድርጋችሁ ገስቲር ሽፍን ስታረጉት እንደዚህ ምርጥ የሆነ ሩዝ ሆኖ ይወጣላችኋል ማለት ነው። ከዛ የሚያስፈልገኝ ምንድነው እበክረዋለሁ ወይም አጥነዋለሁ ማለት ነው። በክሰል አድርጌ እሳት አድርጌ አጥነዋለሁ። እዚህ ጋር ዘይት፣ ትንሽዬ ዘይት ነው ከገስትሬ ጋር የተጠቀምኩት ማለት ነው። ቅቤ ማድረግ ትችላላችሁ። እኔ ግን ዘይት ነው ያደረኩት። ከዛ እዚህ ጋር ክሰሌን አደረኩ ማለት ነው። በዚህ መልኩ ክሰሌን ካደረኩ በኋላ እንትኑ ጭሱ እንዳይወጣ እንደዚህ ቆንጆ አድርጌ ክድና አደርገዋለሁ። ከዛ ከበከርኩት በኋላ ይህን ይመስላል። ይህን መስሎ ቆንጆ ሩዝ እንደዚህ በዚህ መልኩ ደርሶልኛል ማለት ነው። መጨረሻው ይሄን ይመስላል። ትወዱታላችሁ፣ በልታችሁ አጠግቡትም፣ ሰርታችሁ ቅመሱ ትላለሁኝ። በጣም ቆንጆ ጣዕም ያለውና የሚመች ሩዝ ነው።
እስከ መጨረሻው ድረስ አብራችሁ ስለቆያችሁ እጅግ አድርጌ አመሰግናለሁኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላማችሁ ብዝት ይበልልኝ።